ስሙን ለሚጠሩ መታሰቢያውን ለሚያደርጉ እንደ መልካም ጓደኛ በችግራቸው ጊዜ ሁሉ ፈጥኖ የሚደርስላቸው ከኃጢአት ተመልሰው ንስሐ የሚገቡበት ዕድሜን በምልጃው የሚያስጨምርላቸው ባረፉ ጊዜም በብርሃን ሰረገላ አሳፍሮ ባህረ እሳትን አሻግሮ ወደ ገነት የሚያስገባቸው ሴቶች ከጸነሱባት ጊዜ ጀምሮ እስከሚወልዱ ድረስ በማህፀን ያለውን ጽንስ ከዲያብሎስ ክፉ ሥራ እየጠበቀ የማይለያቸው በሚወልዱም ጊዜ መልኩን ደግሞ ጠበሉን ጠጥተው ድርሳኑን ታቅፈው ሲማጸኑት ጭንቃቸውን አቅልሎ በሰላም ልጅን የሚያስታቅፋቸው የሰው ልጆችን ቁስል ሊፈውስ የተሾመ አዛዝኤልን በረቂቅ ሰንሰለት አስሮ ወደ ጥልቁ የጣለ የቅዱሳንን ጸሎት ከሚያሳርጉ ከከበሩ ሰባቱ ቅዱሳን ሊቃነ መላእክት አንዱ የሆነ የራጉኤልን ልጅ ሳራን ባሎቿን እየገደለ ከሚያሰቃያት ጋኔን የፈወሰ የደጉን ሰው የጦቢትን ዓይኖች ያበራ የስሙ ትርጓሜ እግዚአብሔር ሐኪም ነው ወይም እግዚአብሔር ፈዋሽ ነው ማለት የሆነ ሰማያዊው ሐኪም የመላእክት አለቃ ቅዱስ ሩፋኤል ነገ ታኅሳስ 13 ቀን በዓሣ አንበሪ ጀርባ ላይ የታነጸ ቤተ መቅደሱን ከመፍረስ የታደገበትና ቅዳሴ ቤቱ የተከበረበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሩፋኤል ተራዳኢነት ይጠብቀን ይቆየን።